ከክፉ ሐሳብ ይልቅ መፍራት ያለብን ሐሳብ አልበኝነትን ነው። አይምሮአችን እንደሚባለው an idle mind is the workshop of the devil ምን ማለት ነው? ሐሳብ ያጣ አይምሮ ሰይጣን ለወርክሾፕነት ይጠቀምበታል እንደተባለው ለጋራጅነት ብዙ የሚሰራ ነገር ስላለው እንደዛ እንዳይሆን ነው። በሐሳብ በዚህ በለውጥ ዙሪያ ላይ ስናስብ ብዙ ጊዜ የምንረሳው ለውጥ ከስሜት ጋር የተቆራኘ ነገር ነው። ለውጥ በሚመጣበት ጊዜ በተለይ ለውጥን ወደፊት ለማራመድም በለውጥ ውስጥ ያለውን ነገር ለማበላሸትም ስሜታችን ኃይለኛ ድርሻ አለው። ልክ ለውጥ በሚመጣበት ጊዜ መሃል ላይ ይጥለናል። ምንና ምን መሃል ስንል የለመድነው አሮጌ ነገርና የማናውቀው አዲስ ነገር። አብዛኛው ከለውጥ ጋር የተያያዙ ስሜቶች የሚፈጠሩት ሊያመልጠን ካለው ከለመድነው አሮጌ ነገር ጋር ከነበረን ቁርኝት ወይንም ደግሞ ሊመጣ ላለው አዲስ ነገር ካለን ተዛምዶ ወይንም ደግሞ ይሄ ነገር አንሆን የምንለው የማናውቀው። አንዳንዴ ማታ ልብሳችሁን አውልቃችሁ በሰላም ወንበር ላይ አድርጋችሁ መብራት አጥታችሁ ተኝታችሁ ቀና ስትሉ ብሎ የሚያይሰው አይታችሁ አታውቁም? አቤት መቼን የገባ ጠዋት ያ የፈረደበት ልብስ ልግልግ ብሎ ሲታል እጪ ነው እንደ ሌሊቱን ሙሉ እንላለን። የማናውቀው ነገር ባዶ ልብስ እኛ ያወለቅነውም ልብስ ቢሆን ያስፈራል። ስለዚህ በለውጥ ላይ ስሜትን ማስተዳደር ነው ለውጥ፣ በግልም በማህበረሰብም። አሁን ብዙ የለውጥ ዘመኖች አብዮት በሚፈነዳበት ጊዜ ጎማን በሚፈነዳበት ጊዜ አይታችሁ ከሆነ በጣም የሚገነፍል ስሜት አለ። ቁጣ አለ፣ ፍርሃት አለ፣ ድንጋጤ አለ፣ ሐዘን አለ። ብዙ ስሜቶች እንደ ጎርፍ ያልፋሉ። ትክክለኛ የለውጥ መሪ ስሜትን ችላ ሊል አይችልም። የራሳችንም ህይወት ውስጥ ለውጥ አንዳንድ ሰዎች አዲስ ከተማ አዲስ ሀገር ፈልገን ሰው ሲያገባ አዲስ ሀገር ሲሄድ ብዙ ነገሮች እኮ ሲሆን እንፈራለን። የአሜሪካን ሀገር መጀመሪያ ሲሄድ ማት አላወራሁትም ፍርሃቱ። እንደውም መጀመሪያ ላይ ቺካጎ ነበር የሄድኩትና እንግሊዝኛ የምችል ይመስለኝ ነበር እዚሁ ብዙ እና ሐኪም ነበርኩ በጣም እችላለሁ ብዬ ከዛ እኔም ምለው አይገባቸው እነሱም ሚሉኝ አይገባኝ። የሆነ አሜሪካኛው የሚሉ እዚህ ጋር የሚወጣ ነገር አለ። እሱ እኛ እዚህ ለምን ነው ቀጥ ያለ ባፍ የሚወጣ የአማርኛ እንግሊዝኛ ነው። ጉድ ዶክተር ምህረት ጉድ ፈልቶበት ከዛ እንደገና ሳይካትሪ ሬዚደንሲ ስፔሻላይዜሽን ሲጀምር ኢነር ሲቲ ውስጥ ስለነበረ አፍሪካን አሜሪካኖቹ ድረግ ላይ ሃይ ሆኖ ሳይካትሪ ሲሰሩ ትልቁ ችግር ካልቸር ነው ትሪት የምታደርጉት፣ ህመም ብቻ አይደለም። ያው ሲሉ ምንም አልሰማቸውም። አይ ሰው ሃይ ሆኖ ነው በግምት በመላምትና በጸሎት የመጀመሪያው 3 ወር አክሰንቱ ከገባን በኋላ ነገሩ ቀላል ነው፣ ወዲያው ይገባቸዋል። በ5 ደቂቃ የሚያልቀው ነገር እኮ ነው 2 ሰዓት ፈጅቶባችሁ አሁን ጠዋት ምን ይሉኝ ይሆን ምናምን ትላላችሁ። ብዙ ቀልዱ ላይ ያመልጣችኋል። በዛ መሃል ሰዎቹ ሲቀልዱ ኖት ሲጽፉ በጣም ግራ ይገባቸው። ስለ ቤዝቦል እያወሩ በሽታ አይመስል ቤዝቦል ምን ማለት ነው? ያ ለውጥ እኔ ውስጥ የፈጠረው ፍርሃት፣ ድንጋጤ፣ ጭንቀት ምናምን ነገር ጭንቅላቴን ሁሉ ሻቶፍ አድርጎታል ማለት። በኋላ ግን ሲረዳ ባይገባኝ እንኳን ቀልዱ ያ እያላችሁ እነሱም ሲስቁ እናንተም ሲስቁ መጨረሻ ላይ ግባ ውጣ ማለት ጀመረ። ይሄ ሰው ስሜቱ ከረገበ አብዛኛው ነገር ብዙ ከባድ አይደለም። ምክንያቱም ለውጥ ሲመጣ ድንጋጤ ይፈጥራል። የማጣው ነገር ይበልጥ ይሆን ከማገኘው? እንደ ድሮ ይሆን? ብዙ ፍርሃት አለ። ፊር ማኔጅድ ካልሆነ ፍርሃት ችግሩ ምንድነው መሰላችሁ? በትክክል ካልተያዘ ፍርሃት ቁጣ ይፈጥራል። ብዙ የሚቆጡ ሰዎች፣ በጣም ዕቃ የሚሰብሩ ሰዎች ውስጥ ፍርሃት አለ። አም ኦኬ ዩር ኦኬ ስትሏቸው ዊር ኦኬ ይገባል። ፍርሃት አለ፣ ቁጣ አለ፣ ድንጋጤ አለ፣ እርግጠኛ ለመሆን አለ። መጨረሻ ላይ በዛ መሃል ብዙ ነገር ሉዝ ስለምናደርግ ለውጡ ያልጋበዘውን ለውጡ ፕሪስክራይብ ያላረገውን ብዙ ነገር ስለምናጣ እኛም ሰዎችን እንዲያጡ ስለምናደርግ በዛ መሃል የሚፈጠረው ግርግር ምን ያመጣል? ጸጸት ያመጣል። እንዲህ ማድረግ አልነበረብኝም።
ብዙ ሰው ከለውጥ ጋር ጸጸት ውስጥ ይገባል። ጊልት በጣም ኮመን ፊሊንግ ነው። ግሪፍ ወይም ሐዘን ውስጥ እንገባለን። ሎስ በሚኖርበት ጊዜ ያ ሐዘን እንደገና ፍርሃታችንን፣ ስጋታችንን ከዛ መጨረሻ ላይ የለውጥ ገደል ውስጥ እንገባለን። በድልድይ መሻገር የምንችለውን ቀላል ለውጥ እንደውም ከጋሽ ነው ጋር ስናወራ ነበረ። ኢማጂኔሽናችን ለውጥን በትክክል ማኔጅ ካደረግነው በድልድዩ ላይ መሄድ እንችላለን። ኢማጂኔሽን ማለት በገደሉ ላይ ድልድይ የሚሰራ የለውጥ ቱል ነው። ፊር ኢሞሽናችን ግን ቴክ ኦቨር ካረገ ኢማጂኔሽን ክሬቲቪቲያችን ሸት ኦፍ ስለሚያደርግ ምን ውስጥ እንገባለን? we have to go down ያ የተፈጠረው ነገር ሄልፕለስ እንሆናለን። ተስፋ እንቆርጣለን። ተስፋ እናስቆርጣለን። ነገሮችን ሁሉ አይሆኑም ወደሚል እምነት ውስጥ እንገባለን። ከዚህ በኋላ ነው እንግዲህ ረጅም ጉዞ ውስጥ እንገባና ለውጥ መፍራት እንጀምራለን። ችግሩ የአንድ ለውጥ ጦሱ እዛ ላይ አያቀባም። ሌላ ለውጥ ሲመጣ ትዝታ የሚባለው ነገር ደግሞ ለውጥን ፈሪዎች እንሆናለን። እግሩ የተሰበረ ሰው ዝላይ ይፈራል። ለምን? አዲሱ ዝላይ ስለሚሰብረው አይደለም፣ የድሮውን ስብራት ስለሚያስታውሰው። እኛ እንደ ሀገር ብዙ ከባድ ለውጦች ውስጥ አልፈናል። አንዳንድ ጊዜ አሁን አንዳንድ ለውጦችን የምንፈራው አሁን ያለው ነገር ብቻ ሳይሆን ብዙ ትዝታ ስላለ በጣም በከባድ ነገር ውስጥ ያለፉ ሰዎችን ስታዩ ቀላሉ ነገር ከባዱን ነገር ይቀሰቅሳል። ስለዚህ ምንድነው እያልኳቸው ያለው? ለውጥ ግን መጥፎ ስሜት ብቻ አይደለም ያለው። ለውጥ በድልነት ከታየ ኤክሳይትመንት ይፈጥራል፣ ኤነርጂ ይፈጥራል፣ ሂዩመር ይፈጥራል። አንዳንድ ፋሚሊዎች አጀስትድ የሆኑ ለውጥ ሲመጣ ይስቃሉ። ችግር ሲሆን ክትፎው ምኑን ቁርጡን እና ድግሱን የለመዱ ሰዎች ወደ ቂጣ ዞን ሲዘዋወሩ የሚገርም ቂጣ ነው አይገርምሽም? ይሄ እኮ በር ብናረገው ራሱ ሲባል አይን ቂጣ በር አድርገን ምን ልንበላ ነው? ይልቆም መስኮት ብናረገው ይሻላል ብለው የቀረውን ሲበሉት ተስቆ ከክትፎ በላይ ሆድ ይሞላል። ለምን? ለውጥ ሂውመር ይፈጥራል። ለውጥ አዲስ ወዳጅነት ይፈጥራል፣ አዲስ ኮኔክሽን ይፈጥራል። ግን የትኛውን ስሜት ነው የምንንከባከበው? የትኛውን ስሜት ነው ማኔጅ የምናደርገው? ስሜት በጣም ኢምፖርታንት ነው። ምክንያቱም ምን የሚባል አባባል አለ፣ ሐሳባችን የስሜት ማለት ስሜታችን የሐሳባችን ባሪያ ነው፣ እኛ ደግሞ የስሜታችን ባሪያ ነን። አያችሁ? ያገባነው ሐሳብ ስሜታችንን አሁን ለምሳሌ የነገር ጥሩ አይደለም እንትን ሊያደርግ ነው። እስቲ ለምሳሌ ከኋላ ያለውን ሰው እዩት። አላያችሁም? ትላንት ባለፈው ከኋላ ያለው እዩት። ግድ የለም እኔም ወደ ኋላ ያለው ሰው የለም እንጂ አንድ ሰው እዩ። አላያችኋቸው? ሞስት ላይክሊ አታውቋቸውም። የምን ብሔረሰብ ሰዎች እንደሆኑ ታውቃላችሁ? ሃይማኖታቸውን በፊታቸው ማወቅ ትችላላችሁ? ጥቂት አመተን ነው የሆኛውን አንዱ እንደዚህ የሳልናቸው ስዕሎች አሉ ያልተፈተሹ ማለት ነው። በሰማነው ነገር ላይ የፈጠርነው ስሜት አሽከሮች ነው። የሰማነውን ነገር መቀየር ስንችል ስሜታችን በዛ ሲቃኝ እኛ ደግሞ የስሜታችን ምንድነው? የሰማነው ነገር ያናደደው ሰው የታል አምጡልኝ አንዱላ ምናምን ብሎ ጀልጦ መጨረሻ ላይ ተጀላጩ ከሌለ ምንም ያላረገ ቤት ሲጠርግ የዋለው ልጅ ከተጀለጠ ስሜት ምን ያህል ኃይለኛ ነው። ይሄ በጣም ኮመን ነገር ነው። ስለዚህ እኛ ሐሳባችንን ስናረግ ስሜታችንን ማኔጅ አደረግን ማለት ነው። ስሜታችን ማኔጅድ ከሆነ እኛ ማኔጅድ ሆንን ማለት ነው። ግን ስሜት እንዳልኩት ብቻውን አይደለም፣ ሁኔታ ደግሞ አለ። ሁሉ ነገር እኛ ስሜትና ሐሳብ ውስጥ አይደለም፣ ሁኔታ አለ። አሁን ዛሬ የሀገር ሁኔታ አለ፣ የቤተሰብ ሁኔታ አለ፣ የኑሮ የሥራ ቢዝነስ ሁኔታ አለ፣ የሪሌሽንሺፖቻችን ሁኔታ አለ። ሁኔታ እኛ ሰርከምስታንስን አቮይድ ማድረግ አንችልም። እኛ በሁኔታ የተከበብን ነው። ሁኔታ እንፈጥራለን፣ ሁኔታ ውስጥ እንገኛለን። ግን ሁሉ ጊዜ ትልቁ ጠብ ያለው በውስጣዊ ሁኔታና በውጫዊ ሁኔታ ነው።